ናችሁ? አለን አልሐምዱሊላህ። ሁሉ ሰላም ሁሉ አማን አልሐምዱሊላህ። አለን። እኔ ያው አክቹዋሊ ያው ከእናንተ አንጻር ኔትወርክ ዊክ ነው መሰለኝ። እንትን ይላል ቀይ ያሳየኛል። ለኛ ላይ እየተሰማ ነው። ይሰማል ወይ? እና ያው እኔ ያው ብዙ ረጅም ዓመት ባይሆንም ኦልሞስት 4 ዓመት ምናምን በትዳር ላይ እና ብዙ ጊዜ ይሄ ሰዎች ትዳርን የሚፈሩት ውጭ ይሄ በሚወራው ሙኒር طيب طويلة ከውግዲ ነው ምንድርሽ ኢንሻአላህ ወይ ሙቤ አለው ቀድ መጃስተ ነበር እንዴ ውጪ በሚወራው ነገር እና ሞር በሚያዩት ነገር ነው እና እጅ አንስቼ ነበር አንድ ነው ልጨርሳለሁ ጨርስ እሺ አሁን ቀጥይ ትንሽ ኔትወርክ እየያዛት ይመስለኛል ወጥተሽ ትገቢያለሽ እና ሰዎች ብዙ ጊዜ ኤክስፔክት የሚያደርጉት 100 ፐርፌክሽን ነው 100% ፐርፌክሽንን ነው ያ ተደውሎባት ስለነበረ እየዘገየ ነው ወደ እሷ ጋር እየመጣ ያለው እየዘገየ ነው ወይ ወጥተሽ ትገቢያለሽ ሱሌማን ይመስለኛል ይሳፈር እና አንድ አፋር ላይ እሱ ይመስለኛል ሌላ ወንድ ሴት አላወኩም እሺ ሙቤ መርሐባ አሚር በዚህ ሀሳብ ላይ ግን አሁን ላይ ያው እኛ እንደ ባለትዳሮች አውርተናል ላጤዎች ግን የራሳቸውን ሀሳብ ማለት ለምን ሊፈሩ ይችላሉ በኮሜንትም ሊያስቀምጡ ይችላሉ እየተነሳ ብንወያይባቸው ይሻላል እንጂ እኛ ኦሬዲ ገብተዋል እኛ የራሳችን ያሳለፍነው ምናምን ፍራቻ ተናግረናል ግን የነሱ ከኛ የተለየ ሊሆን ስለሚችል የነሱ ምን ሰማ ነው ማስበው መርሐባ እስ ሱሌማን አለ እስ አፋርሽ የተቀመጠ ስለሆነ እነሱን እናስገባና እናወራለን አስገባን እያሉ ያሉ በርካቶች አሉ ሐሳብ ለመስጠት ግቡ ለመቀመጥ አይደለም ገብታችሁ ሐሳብ ትሰጣላችሁ ለመቀመጥ ያለ ነው በቂነን የታላ አዚዙ እሱ አገባለሁ ብሎኛል ይሻል አገባለሁ ብሎኛል ሪካ አብጀት ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እንዴት ናችሁ አጀማ አሁን ኋላ የምትገቡ ያው ቅድም ስላብራራን ነው የረመዳን አስቤዛ የምትለው ያኔ ላይቭ ስንገባ የነበረበት አልጠፋ ብሎ ነው ቅድም ባለሙያዎችም እዚህ እንዲያርግ እንደዛ አርግ ብለውኝ ሞክረን እምቢ ብሎ ነው ርዕሱን ተውትና በምናወራው ርዕስ ላይ እሱ የዛሬ ከረመዳን በፊት ለረመዳን አስቤዛ ስናስተባብር የገባንበት ታይትል አለቅ ብሎ ነው መርሐባ አሁን የላጤ አስቤዛ ላይ ነው አሁን የላጤ አስቤዛ አዚዞ ለምንድን ያላገባኸው ምንድነው ችግሩ ብለህ ታምናለህ ፍራቻ አለ ይባላልና በፍራቻ ጉዳይ ነው ዛሬ ስፔስ ፍራቻ የለም ለማግባት የሚፈራ ሰው የለም እኔጋ ፍራቻ የለም እድሜ ነበር እድሜ ደግሞ ደርሷል እሺ ዝግጁ ነህ አሁን ለማግባት አዎ በሚገባ ምን ያዘህ ታዲያ እስካሁን እየፈለግኩ ነው ሚስት ኦኬ በምን አይነት መልኩ ነው እየፈለክ ያለው የት ነው እየፈለክ ያለው ያው እኔ በደንብ ገፍቼበት እየሄድኩ አይደለም ኦኬ ያው
የቅርብ ሰዎች ባገቡበት መንገድ ያው እንዴት እንዳገኙም ፕሮሰሶችን እንትን እያልኩ ያው እንደነሱ ይመጣል ብዬም ሰብር አድርጌ እየጠበቅኩ ነው። ኢንሻአላህ ካልሆነ ደግሞ በጀማም እንገፋበት ነገር ይሆናል። ነገራችን ላይ አዚዞ ቁም ነገርም ሲያወራ ወላሂ ጎበዝ ቁም ነገረኛ ነው። ብዙ ጊዜ ታዝቤዋለሁ። መቀለድም ከፈለገ ደግሞ እስከ ጥግ ነው የሚቀልደው፣ ችግር የለበትም። አዚዞ አሁን ላይ ማግባት አለብኝ ደርሻለሁ ምናምን ብለህ ያሰብክበት ወይም ደግሞ አሁን ስለ ማግባት ራስን ዝግጁ ነኝ ያልክበት ምን ላይ ደርሻለሁ ብለህ ነው ዝግጁ ነኝ የሚለው አእምሮ የመጣው? ማቹሪቲ ፋይናንስን ምንን ካልኩሌት አድርገህ ምንን አይተህ ነው አሁን ማግባት አለብኝ ላገባ እችላለሁ ብለህ ራስን ያዘጋጀው? ከፋይናንሻል አንጻርም አለ እሱ፣ ግን እንደ መጀመሪያ ሳይሆን ያው በእድሜ የመብሰል ጉዳይ እኔ ላይ ያየ ይመስለኛል። ያው ስለ ለትዳር ዋነኛው የሆነ ፋይናንሻል ብቻ ሳይሆን የሆነ መረጋጋትንም በደንብ ይፈልጋል ያው አብሮ ለመኖር እና የሆነ የትዳር እድሜ የሚባለው ደረጃ ላይ ከነ ባህሪ ጋር የሆነ አንድ ላይ ገጥሞ እዛ ቦታ ላይ እንደደረስኩ በደንብ ስላረጋገጥኩ ማግባትም አለብኝ ምናምን ያልኩት እንጂ ያው ከፋይናንሻል አንጻር ያን ያህል እንትን ብዬ አይደለም። አይ ለሌሎች ኤክስፒሪየንስ ከሆነ ብዬ ነው። አንዳንድ ጊዜ ምንድነው በቅርቡ ያገባ ታናሽ ወንድም አለኝ፣ አይተኸው ከሆነ ሶሻል ሚዲያ ላይ ለቅቄው ነበር እና የዛሬ 2-3 ዓመት አካባቢ ላግባ ብሎ ቤት አስቸግሮ ፋሚሊ ምናምን ነገር እና ከተቃወሙት ውስጥ አንዱ የነበርኩ በቅርበት ስለማውቀው ታላላቆቼን ሁላ አሸንፌ አሁን ማግባት የለበትም ይሄ ልጅ ብዬ የከለከልኩት አንድ እኔ ነበር። ለምንድን ነበር? ያኔ የማቹሪቲ የብስለት ጉዳይ ገና ነው፣ በደንብ አልበሰለም ይሄ ልጅ ብዬ አምን በደንብ የትዳር ቻሌንጆች ምናምን የመቋቋም አቅሙ ሬዲነሱ ገና ነው ብዬ በቅርበት ስለማውቀው ያንን ብዬ ነበር። በኋላ ላይ ግን ሪካ አስገባሁኝ። ሳስገባህ ወጣህ እኮ ሐቢቢ ወይ ወንድም ሆንሽ ሴት አላወኩኝም። ሪካ በወንድ ነው የሚታየኝ ፕሮፋይል ፒክቸር። ሶ አሁን ላይ ደግሞ ሳየው ብዙ ነገሮች ላይ ምናምን ነገር ሐታ እንዳውም ሰርቶ ኡምራ ሊሄድ ምናምን አንዳንድ ጊዜ ሰው ልዝናና ልብላ ልፈታ ልበል ምናምን በሚልበት ጊዜ በብሩ ኡምራ ላድረግ ምናምን ብሎ የኡምራ ልቡ ላይ ሲመጣ ልጅ እየበሰለ ነው ማለት ነው የሚለውን አንደርስታንዲንግ ወስጄ ነው አሁንኛው ላይ ከኡምራ መልስ ያው ከአባ አጠገብ ሰው ፍሉስ ጀና ሲል እሱ የሚል ፍራቻ ይኖራል። ኢኮኖሚካሊ ማለት ነው። ማላር መንገድ ላይ ስለሆነ እንግዲህ ድምፅ ሊረብሻቸው ይችላል እና የድሃው ላጤ በዛ መንገድ ሲያስብ ሀብታም ላጤ ደግሞ ምርጫ ያበዛል። ማንቱ ምን አይነት የሚል ሸርጡ ይበዛና የሚፈልጋትን ያጣል እና በልዩነት አለ። ድምፅ እየተሰማ አይደለም።
በጣም ፎሎ አስደርጉም ጭምር ከቻላችሁ ደግሞ ቪዲዮቹን ምን ለቃቸው ቪዲዮዎች እንደው ዲዩት አድርጉና ሰዎች ሼር እንዲያደርጉልን ማለት ነው። በደንብ ፎሎ እንዲያረጉን ፎሎ ሲያረጉን ባጢልን መዋጋት የምንችለው ኸይር የሆነ አጀንዳ ይዞ በመምጣትና በመነጋገር ነው እና በተቻላችሁ አቅም እስቲ ሁላችሁም ዛሬ ነይቱና እዚህ ያላችሁ 100 ሰዎች አንዳንድ ቪዲዮ ከሰራናቸው ውስጥ የተመቻችሁን አንዳንድ ቪዲዮ ዲዩት አድርጉት። ኮፒ ሊንክ በጣም ኮፒ ሊንክ አድርጉ። እስከዛሬ ጠይቄ ያላቅም በዚህ ልክ ሪብዬ ማላቅም እና ቪዲዮዎችን ይሄንን ብቻ ሳይሆን ላይክ አድርጉ። እየገባችሁ እያንዳንዱ ቪዲዮ ዝም ብላችሁ ላይክ እያደረጋችሁ አይታችሁ እንኳን ብትወጡ ቫይራል እንሆናለን። ከ10 በኋላ ኢንሻአላህ እስከ መግሪብ ባለው ወቅት ላይ ደግሞ ቆንጆ ቆይታ እናደርጋለን ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌሎቻችሁ ሙኒር ሀሳብ ሳትሰጥ መሆኑ እየከፋንም ቢሆን ማለት ነው። ወላሂ ስማ ልክ የሆነ ላውራ ስል የሆነ ከስተመር ይመጣል፣ የሆነ ላውራ ስል የሆነ ከስተመር ይመጣል። አየ ሪዝቅ እኮ ይዞልህ መጥቶ ነው። ሱብሃንአላህ አላህ እንደው ያብዛል። እንዲሁ ላይ በላይ የሚመጣ ርዝቅ አላህ ይስጠው። አሚን አሚን። ወላሂ ያይ ከስተመር ያገባም ያላገባም ያረጀም ወጣትም ህፃንም አዋቂም አለው። خير ان شاء الله መልካም ቀን። ሰላም አለይኩም። ላዚዞን ይፈልጋል ሙቤ ወይ ላዚዞን ይፈልጋል ወይ ፍቃደኛ ከሆነ ተወሎ አዎ ይሻላል። የባዶ ወልድ ነው ምንድረው ለሱ ምርጫውን እንግዲህ ለሱ ሰጠናል። አይ ሰላማት ያስርኩ ካለ ጠቆመዋለሁ። አዲዞ በኋላ መገናኘትና የምናወራበት ግን መጨረሻውን ኢንሻአላህ እናወራለን። ጉድበል የባዲ ሰላም አለይኩም ሪካ ወላሂ ሲለምን ነበረ። ሳስገባው ላይ ገባ ይወጣ። አሁን ድጋሚ ሰላም አለይኩም እኔ እንጃ አላወኩትም። አይደለም ታውቃላችሁ፣ ሁልጊዜ ማለት ነው። እኔ 3 ጊዜ ከቀጣሁት ህግ ይቀይራል። አትፈር። እስካሁን ያለፍኩት ከሚመጣ አያንስም።